በእውነት ላይ የቆመ ዋጋ ያገኛል። እውነትን በብዕራችን ትዝብትን በዜማችን የምንቃኝበት ዜማ ልዑል ትዝብት ወይም ደግሞ የትዝብት ብዕራችን ነው። ዛሬ የምናያቸው ጉዳዮች እንደ እሳት የሚንበለበሉ እንደ መስታወት ደግሞ ማንነታችንን የሚያሳዩ ናቸው። ከገዳይ እናት ፍቅር እስከ ተነቀሰ ማንነት፣ ከመዝሙር እስከ ድንጋይ ውርወራ ያሉ የሳምንቱ ትዝብቶች ይዘን ቀርበናል። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። እንዲሁም ደግሞ ቪዲዮውን ላይክ አድርጋችሁ መጀመር እንዳትረሱ ከወዲሁ ማሳሰብ ፈልጋለሁ። ይህ ዜማ ልዑል ትዝብት ወይም የትዝብት ብዕራችን ነው። ብዙዎች የፍቅረኛቸውን የእናቶቻቸውን አልፎ ተርፎም የቅዱሳንን ምስል መነቀስ እንደ ፍቅር መገለጫ ይቆጥሩታል። አይታችሁ ከሆነ ታክሻቸው ላይ፣ ክንዳቸው ላይ፣ አንገታቸው ላይ በብዙ የሰውነት ክፍሎቻቸው ላይ ንቅሳት ሲነቀሱ አይታችሁ ሊሆን ይችላል። ትክክል ነው ወይ? የቤተ ክርስቲያናችን መልስ ይህ ምንድን ነው የሚለውን አብረን የምንመለከተው ይሆናል። አሌሎን እለታሃትማ እንግዳት ይሆን ይላሉ ቅዱሳን አበው። ክንዶቻቸውን የሚነቀሱ እነሱ ወዮላቸው ብለው ያስተምራሉ ማለት ነው። ስለዚህ የቤተ ክርስቲያን አስተምሯችን ይህንን የሚፈቅድ ጉዳይ አይደለም። በኦሪት ዘሌዋውያን ምዕራፍ 19 ቁጥር 28 ላይ እንዲህ ይላል፣ ለሞተ ሰው ሰውነታቸውን አትቅደዱ፣ በሰውነታቸውም ላይ ንቅሳትን አታድርጉ፣ እኔ እግዚአብሔር ነኝ። ስለምንድን ነው ይህን የተናገረው? በኦሪት ዘሌዋውያን እንደተመለከትነው ዘሌዋውያን ምዕራፍ 19 ቁጥር 28 ላይ በዚያ ዘመን የነበሩ የእስራኤል ጎረቤት አሕዛብ ለምሳሌ ከነዓውያን ለሞቱ ሰዎች ያላቸውን ሐዘን ለመግለጽ ወይም ለጣዖቶቻቸው ያላቸውን የታማኝነት ጥግ ለማሳየት ሰውነታቸውን ይነቀሱና እንዲሁም ደግሞ ይቆርጡ ነበረ። እግዚአብሔር ግን ሕዝቡን ከነዚህ ልማዶች እንዲለዩ ፈልጎ ይህንን ቃል ተናግረዋል ማለት ነው። እግዚአብሔር የፈጠረው በአርአያው በአምሳሉ የፈጠረው ይህ ሰውነት ግን የተቀደሰና የእግዚአብሔር ምሳሌ ስለሆነ ይህንን ልናደርግበት የሚገባ ጉዳይ አይደለም። መጽሐፍ ቅዱስ ሰውነት የእግዚአብሔር ስጦታ እንደሆነ በግልጽ ያስተምራል። በአዲስ ኪዳንም ቢሆን በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ እስከ 20 ባለው ቃል እንዲህ ይላል፣ ሰውነታችን የመንፈስ ቅዱስ ቤተ መቅደስ እንደሆነና በሰውነታችን እግዚአብሔርን እንድንቀድስ የተጻፈ ቃል አለ ማለት ነው። ስለዚህ የእግዚአብሔርን የተቀደሰውን ነገር ደግሞ እኛ ልናረክሰው ወይም ደግሞ ልናቆስለው ልናስውበው የማይገባ ጉዳይ ነው። በኦሪትም በሐዲስ ኪዳንም የተከለከለ ሰብዕና መሆኑን ልብ ይሏል ማለት ነው። ቅዱሳን የሚከበሩት በነገራችን ላይ ቅዱሳን የሚከበሩት በሕይወት መስሎ በመገኘት እንጂ በስጋ ላይ በሚሳል ስዕል አይደለም። ሰውነታችን የመንፈስ ቅዱስ ማደሪያ ቤተ መቅደስ እንደመሆኑ መጠን የነዚህን ሰዎች መውደዳችንን የቅዱሳንን መውደድ የእግዚአብሔርን አምላክነት መግለጽ የምንችለው በእንደዚህ ባለ አይደለም። ስለዚህ ትክክል አይደለም ብላለች ማለት ነው። የትዝብት ብዕራችን ለጊዜያዊ ዝናና ለቪዲዮ እይታ ወይም ቪው ብሎ ተብሎ የራስን ልጅ እንደ ቆሻሻ በእግር መግፋት የዘመኑ ትልቅ ውድቀት ነው። አንደኛው የትዝብት ብዕራችን የታዘበችው ልዩ ትኩረት የሚገባ ጉዳይ ነው። ይህንን ቪዲዮ እንዳያችሁት ልጅቱ እየጨፈረች ነው። ልጁ ምናልባት የሷም ሊሆን ይችላል፣ ላይሆንም ይችላል። ነገር ግን ልጅቱ በምትጨፍርበት ጊዜ ለቲክቶክ እየተቀረጸች ባለችበት ወቅት ልጁ ቪዲዮ ላይ ወይም ደግሞ ካሜራ ላይ ይገባል። በዚህ ወቅት ካሜራ ላይ ሲገባ አንተ አታስፈልግም ብላ ውሻ እንኳን እንደዚህ አይመታም። እውነት ለመናገር ውሻ እንኳን እንደዚህ አይመታም።
አይደለም ቅዱሱ የእግዚአብሔር ልጅ ይቅርና ሌላም አካል እንደዚህ ሊመታ የሚገባው ጉዳይ አይደለም። በነገራችን ላይ እናትነት መስዋዕትነት እንጂ ለካሜራ የሚቀርብ እይታ ማስዋብ ወይም ደግሞ ሌላ ነገር አይደለም ዓላማው። ልጆች የእግዚአብሔር ስጦታዎች እንደመሆናቸው መጠን ከምንም በላይ እናትም ትሁን ማንም ትሁን ሊያከብራቸውና ሊንከባከባቸው ይገባል። በመጀመሪያ መጽሐፋችን እንዲህ ይላል፣ እነሆ ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድን ፍሬ የእርሱ ዋጋ ነው፣ የእግዚአብሔር ዋጋ ነው። በመዝሙረ ዳዊት መዝሙር 127 ቁጥር 3 ላይ የምናገኘው ቅዱስ ቃል። ስለዚህ ዋጋ የእግዚአብሔር ዋጋ እንደመሆናቸው መጠን እነዚህ ልጆች ሊከበሩ እንክብካቤ ሊደረግላቸው ይገባል። ሰው ገና ያደንቀኛል፣ የኔን ያጨፋፈር ሁኔታ ሰው አይቶ ገምግሞ ጎበዝ ይለኛል ተብሎ የራስ ልጅም ይሁን የጎረቤት ልጅም ይሁን የማንም የማይታወቅ ሰውም ይሁን እንዴት ሕፃን በዚህ ልክ ሊረገጥ ይችላል? የትዝብት ብዕራችን በጣም የታዘበችው ጉዳይ ነው። ይህ ድርጊት ማህበራዊ ሚዲያ ሰብአዊነታችንን እየበላው እያበላሸው መሆኑን ያሳያል። ማህበራዊ ሚዲያ ማንነታችንን እየጎዳው ለእይታ ለማህበራዊ ሚዲያ ለሶሻል ሚዲያ ለእይታ ለላይክ ተብሎ የሚደረግ ድርጊት ስለሆነ እናትነትን የሚያክል ትልቅ ነገር በላይክ መለወጥ ይህ የታሪክ ጠባሳ ነው። ምክንያቱም ይህ ልጅ ነገ አድጎ ትልቅ ደረጃ ላይ ደርሶ ይህን ቪዲዮ ሊያይ ይችላል። ያኔ የእናት መልስ ምን ይሆን? የማትታወቅም ሰው ብትሆን ምን አይነት መልስ ነው የምትመልሰው? ታሪክ የማይረሳው ለታሪክ የተቀመጠ ከባድ ጠባሳ አሳልፋለች እህታችን። በእውነት እግዚአብሔር ይገስጽሽ። ሌላው ጉዳያችን አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን ብሎ የዘመረው አንድ የእግር ኳስ ደጋፊ እግር ኳሱን ሲመለከት አምሽቶ የመጣበት እና በኋላ ላይ የገጠመው ፍራቻ እጅግ አስገራሚና አስደናቂ ነው። ብዙዎችን እያነጋገረ እያሳቀ ይገኛል። እንግዲህ በመዝሙሩ አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን ብሎ መዝሙሩን እንኳን በደንብ ሳይጨርስ ሮጧል። እና ከመጽሐፍ አንጻር ይሄንን እንመልከተው። እንግዲህ እግር ኳስ አይቶ ሲመለስ በመዝሙር ተመክቶ በፈተና ጊዜ ወደ ድንጋይ በእጁ ጨብጦ በንግግርና በተግባር መካከል ያለውን ልዩነት ያሳያል። አስቡ፣ እጁ ላይ የያዘው ድንጋይ የሚያሳየው የጉልበት ነው፣ በጉልበቱ ሊጠቀም እንደሆነ ነው። መዝሙሩ ደግሞ የሚገልጸው ደግሞ የእግዚአብሔርን ጠባቂነት ነው። ፊቱ ላይ የሚነበበው ደግሞ ፍርሃት ነው። እነዚህን ሶስት ነገሮች ይዞ ይህ ሰው ከኳስ ሲመለስ ያሳያቸው ተግባራት ናቸው። እምነት የሚፈተነው በሰላም ጊዜ ሳይሆን በፈተና ወቅት ነው፣ በችግር ወቅት ነው። መዝሙር ደግሞ የምስጋና እንጂ የፍርሃት መሸፈኛ መሆን የለበት። እዚህ ጋር ልጁ የተጠቀመው ፍርሃቱ ሊሸፍንበት እንጂ መዝሙሩን እያከበረ እውነት ሊዘምር እግዚአብሔርን እያመሰገነ የእግዚአብሔርን ጠባቂነት እያስተማረ እየሰበከ አይደለም። እውነት ነው፣ ሌሎች ሰዎች የሚያደርጉትን ድርጊት በቪዲዮ ለመግለጽ ሊሆን ይችላል። ሆኖም ግን ይህ ትክክል አይደለም። እግር ኳስ ላይ የምታመሹ ወጣቶቻችን እባካችሁ ከራሳችሁ ጋር አምሹ፣ ከራሳችሁ ጋር ተመካከሩ። በነገራችን ላይ ያ የምትደግፉት ክለብ የሚያነሳው ዋንጫ አካል አይደላቸውም እናንተ። ሰዎች እኮ ቢዝነስ ነው እየሰሩ ያሉት እኮ። የእግር ኳስ ተጫዋቾች እኮ ገንዘብ እየተከፈላቸው በደሞዝ ነው እየተጫወቱ ያሉት። የእግር ኳስ ክለቡ ባለቤት እኮ ገቢ እያገኘ ነው ክለቡን አቋቁሞ እየተጓዘ ያለው። ለዝና፣ ለሀብት፣ ለብዙ ነገር ዓላማውን ይዞ እየሄደ ነው ያለው። ወጣቱ ዓላማውን ስቶ እግር ኳስ ላይ
እርስ በርሱ ይጣላል። የሚገርማችሁ እርስ በርሱ ይጋጫል፣ እርስ በርሱ ይደባደባል፣ እርስ በርሱ የሚገርማችሁ ከባድ ነቆራ ውስጥ ነው ያለው ወጣቱ። ከባድ የተባለ ግጭት ውስጥ የሚገርማችሁ በዚህ በቴሌግራም ግሩፕ ላይ ገብታችሁ ስትመለከቱ ያለ ስድብ፣ ያለ ነቀፋ። እኔ ሰሞኑን የታዘብኩት ነገር ልንገራችሁ። መንገድ ወደ ቤተ ክርስቲያን እየሄድኩኝ ተማሪዎች ስለ የቤት ስራቸውን መመካከር ጥለው፣ ስለ ትምህርታቸው መመካከር ጥለው እዚህ ጋር ስለ አርሰናል እና ስለ ሲቲ ያወራሉ። ምን አይነት ትውልድ ነው እየተቀረጸ ያለው? ትውልዱ ወዴት ነው እየሄደ ያለው? ዓላማውን የሳተ ትውልድ እየሆነ ነው። ስለዚህ እባካችሁ እግር ኳስ ደጋፊዎች በልክ አድርጉት፣ በልክ አድርጉት እንላለን ማለት ነው። እሺ ትዝብታችን ምንድን ነው? ከዚህ ከመዝሙሩ ጋር በተያያዘ ትዝብታችን ምንድን ነው? አንመካም በጉልበታችን ብሎ ዘምሮ በድንጋይ መመካት ደግሞ አለመመጣጠን ነው። በድንጋይ ነው የተመካው ልጁ ማለት ነው። ድንጋዩን በእጅ ይዞ ቢመጣ ፈነክተዋለሁ አይነት ነገር ነው። እውነተኛ መመኪያ እግዚአብሔር ከሆነ ድንጋይ መጨበጥ ትርጉም አልባ ነው፣ ትርጉም አልባ ነው። በመዝሙረ ዳዊት መዝሙር 27 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መሸሸጊያ ነው፣ የሚያስደነግጠኝስ ማን ነው? ይላል የእግዚአብሔር ቅዱስ ቃል። ስለ ቅዱስ ቃሉ የእግዚአብሔር ስም የተመሰገነ ይሁን። ስለዚህ እግዚአብሔር ብርሃኔ ከሆነ በጨለማ የሚሄድ ሰው መድኃኒቱ ከሆነ የሚያስፈራው ነገር ምንም ነገር የለም ማለት ነው። እግዚአብሔር የሕይወቱ መሸሸጊያ ከሆነ የሚያስደነግጠው ነገር ምንም የለም ማለት ነው። ስለዚህ የማይመጣጠኑ ሶስት ነገሮችን ይዞ መምጣት አልነበረበትም። እንዲሁም ሰሞኑን አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ ከሰበኩት ስብከት ላይ ቅንጨብ አድርጌ ይዤላችሁ የመጣሁት የእውነት ዋጋ የሚል ነው። እውነትን የተከተለ ሰው ዋጋውን ያገኛል የሚል አንድ ስብከት ሰሞኑን እየተሰራጨ ይገኛልና ዜማ ልዑል ትዝብት ወይም ደግሞ የትዝብት ብዕራችን ይህን ተመልክተዋለች። በዚህ ውሸት በሰከረበት ዓለም ውስጥ በእውነት ላይ መቆም ዋጋ ያስከፍላል። እውነተኛ መሆን በሰዎች ዘንድ ያስንቃል። እውነተኛ መሆን ብዙ ነገሮችን ያበላሻል፣ በዓለማዊ ማለት ነው። እውነተኛ መሆን ጓደኛ ያሳጣል። እውነተኛ መሆን ብቸኛ ያደርጋል። በዚህ ውሸት በነገሰበት ዓለም መጨረሻው ግን ክብር የክብር ክብር ነው። መጨረሻው በመንግሥተ ሰማያት ትልቅ ዋጋ አለው። አባ ገብረ ኪዳን ግርማ እንደሚሉት እውነት መራር ልትሆን ትችላለች። እውነት ከባድ ስቃይ ይዛ ልትመጣ ትችላለች። ለጊዜው ነው፣ ነገር ግን ነፃ ታወጣለች። ሰው ለጊዜያዊ ጥቅም ብሎ እውነትን ባይሸጥ ዘላለማዊ የሆነውን የእግዚአብሔርን ዋጋ ያገኛል። በመጽሐፍ ቅዱስ እንመልከተው። የዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል ይላል። ስለዚህ እውነቱ መታወቁም አይቀርም፣ በእውነት ደግሞ ነፃ መውጣታችንም አይቀርም። እውነት በሆነው ክርስቶስ ነው ነፃ የወጣ ነውና ሁሌም ቢሆን እውነት ነፃ ያወጣል። ስለዚህ እውነትን ይዛችሁ እንድትከተሉ አምላከ ቅዱሳን እግዚአብሔር ይፍቀድላችሁ ማለት እፈልጋለሁ። የዛሬው ትዝብት ብዕራችን እነዚህን ነጥቦች አንስቶ ደምድሟል። ንቅሳታችን በቆዳችን ሳይሆን በልባችን ይሁን። ዝናችን ከልጆቻችን አይቅደም። መዝሙራችን ከተግባራችን ጋር ይስማማ። ከሁሉም በላይ ግን በእውነት ላይ እንቁም። ዋጋው ከእግዚአብሔር ዘንድ
ነውና። ይህ ዜማ ልዑል ትዝብት ነው ወይም የትዝብት ብዕራችን ነው። በሀሳቦቻችን ላይ ያላችሁን አስተያየት በኮመንት ላይ አስቀምጡልን። ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ፕሮግራም እስከምንገናኝ ሰላም እግዚአብሔር ከሁላችሁ ጋር ይሁን እንላለን። ሰላም ሰንብቱ። ዜማ ልዑል ትዝብት ወይም የትዝብት ብዕራችን ነው።